አንድ ነገር ላውራችሁ እስኪ። ፕሮፋይል ፒክቸር አድርገው ያለሁት መጽሐፍ ለማዘጋጀት ጥናት ሳደርግ ነበር ብያችኋለሁ አይደለ? እነዚህ ኢሉሚናቲዎች የሚስጥር ማህበራት ሳጠናቸው ነበረ፣ በአካል እነሱ ጋር ሆኜ ማለት ነው። በመካከላቸው ሆኜ ነበር ማጠናውና አንድ ትልቅ ኦፕሬሽን እየሰራሁ ነበረ። ትልቅ የጥናት ኦፕሬሽን ማለት ነው። እና አንዱ ኢሉሚናቲ አሰመጥኩት። በቃ ኢሉሚናቲ ነኝ፣ ኢሉሚናቲ እንደሆንኩኝ አሳመንኩት፣ በውሸት ማለት ነው። አሳመንኩት በቃ ሙሉ በሙሉ። እና የሚገርም መረጃም እየዘረገፈልኝ ነበረ። በጣም ያልጠበቅኩት ማለት ነው። እየዘረገፈልኝ እያለ ሌላኛዋ ሴት ኢሉሚናቲ ሴት ናት፣ እኛ ጋር የነበረች እዛው ካፌ ውስጥ ሆነን ነበረ የምናወራውና ያኛው ጋር በደንብ ስናወራ አይታ ሰምታ አሳጥሩታ አለች። አሳጥሩታ አለችን። ለኔም ለሱም አሳጥሩት፣ ይሄ ስለ አጋንንት ስለ ኢሉሚናቲ ማውራታችሁ አሳጥሩት አለችን። እና እሱ ግን ማቆም አልቻለም። ባይዘው ሙሉ በሙሉ ስላመነኝ ግን እሱ በቃ ማቆም አልቻለም። ዝም ብሎ ይነግረኛል። እና ለምንድነው አሳጥሩት ያለች ብዬ ሳስብ ነበረ። ለምንድነው እንዲያጠር ወይንም ወሬያችን ንግግራችን እንድናቆም ወይንም እንድናሳጥረው ለምን ፈለገች የሚል ጥያቄ ሲብሰለስልብኝ ነበረ። በተደጋጋሚ ስጠይቅ ነበር ራሴን። አሁን ያኔም አክቹአሊ መጽሐፉ ላይም የሆነ ትንታኔ ሰጥቻለሁ ለምን ሊሆን እንደሚችል። አሁን ነው ግን በደንብ የገባኝ። አሁን መጽሐፉ ታትሞ ለአንባቢያን ከደረሰ በኋላ አንዳንድ ሰይጣን ያለባቸው ጋኔን ያለባቸው ሰዎች ማንበብ አልፈለጉም። በጣም ነው የገረመኝ። ይሄ ሲያዩት ስለ አጋንንት ምናምን ሲሆን በቃ አናነብም ይላሉ። ጋኔን ያለባቸው ሰዎች ማለት ነው። አያችሁ ያለችው ያቺ ኢሉሚናቲ ያለችን አሳጥሮታ ያለችን ምንድን ነው? በእኛ ስለ ፈጣሪ ብዙ ማውራት አይፈቀድልንም አይደለ? ማለት ባገኘንበት ወይንም በቀላል ነገሮች የእግዚአብሔር ስም ማንሳት አይፈቀድልንም አይደለ? እነሱም አምላካቸው ሰይጣን ነው። ስለዚህ አምላካቸው ሰይጣንን በቀላሉ ወይንም በተገኘ ማንሳት አይፈቀድላቸውም። ኦኬ፣ በጣም ነው የገረመኝ። አሁን ነው የገባኝ ባይዘው ይሄ ነገር። እና አሁን እነዚህ ሰይጣን ያለባቸው ሰዎች አናነብም፣ እንደዚህ አይነት ነገር አናነብም በማለታቸው ነው የገባኝ እኔ ማለት ነው። ኦኬ it is so interesting by the way። በጣም ነው የገረመኝ። እነዚህ ሰዎች by the way ሁለት ልጆች የኔ መጽሐፍ ፕሮፋይል ፒክቸር አድርገው ያለሁት መጽሐፍ አንብበው የተፈወሱ አሉ። ነግራቸዋለሁ ከዚህ በፊትም ተፈወሱ። በቃ ደፍረው ከገቡ በኋላ ማለት ነው። ደፍረው መግባት አለባቸው። ባይዘው እነዚህ ሰይጣን ያለባቸው ሰዎች እንደዚህ አይነት መጽሐፍ ለማንበብ ደፍረው መግባት አለባቸው። ደፍረው ከገቡ 3-4 ፔጅ ካነበቡ ሙሉ በሙሉ ነው የሚድኑት። የዳኑ ስላሉ ነው። ኦኬ በቃ ድነናል። ከ5-6 ዓመት በኋላ ቤተክርስቲያን ሄድን፣ በቃ ተረጋጋን፣ ኮንፊደንስ አገኘን፣ ሙሉ በሙሉ ተፈወስ፣ ነፃ ወጣን ያሉኝ አንባቢዎች ስላሉ ነው እንደዚህ የሚላቸው። ኦኬ ቃል በቃል ነግረውኛል፣ ድነዋል። ስለዚህ ደፍረው መግባት አለባቸው። ኦኬ መጀመሪያ በቃ እንዳያነቡ ውስጣቸው ሊይዛቸው ይችላል። በቃ ሊያርቃቸው ከመጽሐፍ እንዳያነቡ እንደዚህ አይነት መጽሐፍ ፕሮፋይል ፒክቸር አድርገው ያለሁት መጽሐፍ እንዳያነቡ ሊይዛቸው ይችላል። ኦኬ ግን ደፍረው በቃ ጥርሳቸው ነክሰው ከጀመሩት ተፈወሱ። ቻው። ኦኬ እና ይሄን ስለገረመኝ ነው ልንገራችሁ ብዬ ነው። ባይ ዘ ወይ እዚህ የኔ መጽሐፍ ላይ ሊወን እና ግሂዳ የሚባሉ አውራጃዎች ጠቅሻለሁ። እዛ አጋንንት የሚበዝባቸው አጋንንት ያለባቸው ሰዎች የሚበዝባቸው አካባቢዎች ናቸውና እነዚህ ኢሉሚናቲዎች ደግሞ የኛ ናቸው ይሏቸዋል። የኛ አውራጃ ናቸው ብለው ነው የሚናገሩት ኢሉሚናቲዎች ማለት ነው። በመጽሐፍም ገጽ 100 ምናምን አለ አስቀምጨዋለሁና የዛ አካባቢ ሰዎች ሆነው መጽሐፍት ቤት ያላቸው አሉ። ደውዬስ እንደዚህ አይነት መጽሐፍ አለና ታከፋፍላላችሁ ወይ ስላቸው ስለምንድን ነው ይሉኛል።
ስለ ኢሉሚናቲ፣ ስለ ምስጢር ማህበራት ምናምን ነው፣ ስለ ስፒሪቹዋል ነገሮች ነው ስላቸው፣ አይ እንደዚህ አይነት ነገር አንይዝም ይላሉ። በጣም ነው የገረመኝ። እኔ ማመን ነው ያቃተኝ። በጣም ባይዘው እኔ እድለኛ ነኝ እኔ ማለት ይህን ሁሉ ለማወቅ እድል ማግኘቴ፣ እነዚህ ኢሉሚናቲዎችን በአካል ማግኘቴ፣ እነዚህ የአውራጃዎቹ ጉዳይ ሁሉ ማወቄ አም ሶ ላኪ። በቃ በጣም ደስተኛ ነኝ ማለት እንደዚህ አይነት በአካል የተደረገ ጥናት ማድረግ ማለት በጣም ኢንተረስቲንግ እና አሁን ካፌ ውስጥ ሁኜ ነው እያወራኋቸው ያለሁት። በጣም ደስ ብሎኝ ነው ያለው ማለት እዚህን ሳስብ ነበረ ጠዋት ተነስቼና በጣም ፈጣሪ አመሰገንኩት ማለት እድለኛ ነኝ። አም ሶ ሳቲስፋይድ። ኦኬ ይሄ መጽሐፍ ፕሮፋይል ፒክቸር አድርገው ያለሁት መጽሐፍ ሲያነቡ እነዚህ ጋኔን ያለባቸው ሰዎች ለምን ይፈወሳሉ የሚል ጥያቄ መነሳቱ አይቀርም። መልሱ ቀላል ነው። መጽሐፍ ቅዱስ ምን ይላል? እውቀት ነፃ ያወጣል ይላል። ቃል በቃል ነው የሚለው መጽሐፍ ቅዱስ። እውቀት ነፃ ያወጣል። ኦኬ ጠላት ስታውቀው ከውስጥህ ያሉት ሆርሞኖች፣ ሴሎች፣ ስፒሪቱ ራሱ መንፈሳችን ራሱ ይነቃቃል። ተነቃቅቶ ኤጌይንስት ጠላቶቹን ለመመከት ይዘጋጃል። ይነቃቃል። በቃ እሙራችን ራሱ ይሄ ማይንዳችን ይነቃቃል። ኦኬ ዛት ኢዝ ዋይ እውቀት ነፃ ያወጣል የተባለው። ኦኬ አእምሯችን በቃ እውቀት ሲኖረው ይሄ አዌር ሲሆን ይነቃቃል፣ ይበረታል ማለት ነው። ኦኬ ይሄ ነው መልሱ።